ውድና የተከበራችሁ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ ያልኩኝ ማለት ነው። በደንብ ላይክ አድርጉ፣ ሼር አድርጉ ማለት ነው። ሳብስክራይብ ያደረጋችሁ ሳብስክራይብ አድርጉ ማለት ነው። ዛሬ ይዤ የመጣሁት ምንድነው ትልቅ ትምህርት የሚሰጥ ነገር ነው ይዤ የመጣሁት ማለት ነው። በዚህ አጋጣሚ ይህንን ሻይና ዳቦ የምትበሉ ልጆች ማለት ነው፣ ሻይ ባህሌ ቢሆን ባዶ ሻይ ይሁን ብቻ ሻይና በዳቦ የምትበሉ ልጆች ማለት ነው። እኛ ዝም ብለን እንበላለን፣ ድካም ይለናል፣ ምን ይለናል፣ ግን እኛ አናቅም ማለት ነው። ለምን? ሻይ ውስጥ ያለውን ጉዳቱንና ጥቅሙን ስላላወቅን ማለት ነው። ለዚህ ነው የሚደክመን ማለት ነው። ወሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ተመልሻለሁ ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ እና ላይክ አድርጉ ማለት ነው። ላይክ ማድረግ ከእናንተ የሚቀንስ ነገር የለም። ላይክ አንድ ላይክ ምንድነው የሚጠቅመው? ለሌሎች እንዲደርስ ነው የሚጠቅመው ማለት ነው። ሌሎች እንዲያዩ ይጠቅማቸው ማለት ነው። አሁን ለጓደኞቹ ለሰሙት አሰሙት ማለት ነው። እኔ በእኔ የደረሰውን ነው ለእናንተ የምነግራችሁ ማለት ነው። ሁለት ነገር ነው ይዤ የመጣሁት። ይህን ሻይ በዳቦ የምትበሉትና የቤት ሰራተኛ ሆናችሁ የምትሰሩት መዳም ቤት የምትሰሩት ማለት ነው። ሁለት ሶስተኛ ደግሞ ማለት ነው በደስታና በተድላ እንድትሰሩ የሚያደርግ ነገር ነው ይዤ የመጣሁት ማለት ነው። ይሄ አሁን የምነግረው ይሄ ምንድነው? ተማሩ፣ ሌሎችንም አስተማሩ። አውቃችሁ በደስታ ኑሩ። ጤና እስካላችሁ ድረስ ጤናችሁን እንደምትጠብቁ። ይሄ ሻይና ዳቦ ምንድነው? ሻይ በዳቦ ስንበላ አንደኛ ዳቦ ሆድ ውስጥ አይቀመጥም። ሁለተኛ ላይ ደግሞ ሻይ በዳቦ እንትን ስንል ጥቅሙ የሻዩ ዳቦ ውስጥ ያለው ጥቅሙ ማለት ነው ምንም ሻዩ ደግሞ የራሱ ኃይል ስላለው ይገላል ማለት ነው። ምንም ከምግቡ ጥቅም ማግኘት አንችልም ማለት ነው። ስለዚህ ሻይ በዳቦ ከምትበሉ ዳቦውን ከበላችሁ በኋላ ሻዩን ከ5 ደቂቃ በኋላ ሻዩን ብትጠጡ የተሻለ ነው እላለሁ እኔ በራሴ ማለት ነው። ስለዚህ ምንድነው ሻይና ዳቦ አንድ ላይ ምግብ እየበላችሁ ሻይ አንድ ላይ አትጠጡ፣ በጣም ጉዳት አለው ማለት ነው። ስለዚህ ምንድነው ምግቡ ላይ ያለውን ጥቅም ሻዩ ይወስዳል ማለት ነው። ስለዚህ ሻይ እየጠጣችሁ ምግብ አትብሉ፣ ምግብ እየበላችሁ ደግሞ ሻይም አትጠጡ። ቢቻል ምንድነው ማድረግ ያለባችሁ? የዝንጅብል ሻይ ቢኖር አሪፍ ነው። የዝንጅብል ሻይ ይሄን ያክል እንትን አይለም ማለት ነው። ሁለተኛው ደግሞ ምንድነው ደስ እያላችሁ መኖር መስራት የምትፈልጉት ማለት ነው። መዳም ቤት እየሰሩ ያሉ ልጆች አንዳንዶቹ ያለ ምግብ፣ ያለ ደሞዝ፣ ያለ መኝታ እየሰሩ ያሉት አሉ ማለት ነው። ሌላኛዎቹ ደግሞ መኝታ አላችሁ፣ ደሞዝም በጊዜ ይሰጣችኋል፣ ምግብም ትበላላችሁ። ስለዚህ ያኛዎቹን በስቃይ እየሰሩ ያሉትን ልጆችን እያሰባችሁ ይህንን በደስታ መኖር አለባችሁ ማለት ነው። ምንድነው ስቃይም አለ ደስታም አለ። የሁሉም ግን ቤት አንድ አይደለም። አንድ ጓደኛዬ እንደዛ አለች። ምንድነው ያለችኝ? የኔ ሴትዮዋ በቀን 2 ምግብ ቁርስና ምሳ እራት አትቢ ትባላለች ማለት ነው። ከዛ ምንድነው የሚሻለኝ ምናምን ሲባል ጊዜ እሱንም ያጡ አሉ፣ እኔ በበኩሌ እሱንም ያጡ አሉ ብዬ ማለት ነው። ግን ካለ መፍራት የለብሽም፣ ካለ ሰርተሽ ብዬ የሚሰራ ነገር። እነሱ ደግሞ ምግብ አትቢ ካሉ ደግሞ ቢሮዎቹ ምን ያደርጋሉ? የመብላት ግዴታ ስላለባቸው ምንድነው ማስጠንቀቂያ ይሰጣሉ ማለት ነው። የመብላት የመጠጣት ግዴታ አለባቸው ማለት ነው። ሌላኛው ምንድነው? ደሞዝ በጊዜ የሚሰጥ ከሆነ፣ በጊዜ የምትተኙ ከሆነ፣ ሴትዮዋ የማትጮህ የማትጨቃጨቅ ቂጣችሁ ላይ ሄዳ የማትቆም ከሆነ በደስታ በሰላም ስሩ። እውነት ለመናገር በሰላም ስሩ፣ በደስታ ስሩ ማለት ነው። በደስታ በሰላም በፍቅር ስሩ እንጂ ለራሳችሁ ጭንቀት አታከማችሁ። ደግሞ ዩቲዩብ ለመክፈት የምትፈልጉ ከዚህ በፊትም ነግሬያቸዋለሁ ማለት ነው። ዩቲዩብ ለመክፈት የምትፈልጉ፣ መስራት የምትፈልጉ፣ ማደግ የምትፈልጉ፣ ትንሽም ቢሆን ለቤተሰብ ማገዝ የምትፈልጉ፣ ይሄንን የወር ደሞዛችሁ ሳይነካ ገንዘብ ትንሽ ቢሆን አግኝታችሁ ለቤተሰብ ማገዝ የምትፈልጉ ማለት ነው በውስጥ መስመር አናግሩኝ ማለት ነው። ስልክ ቁጥራችሁን አስቀምጡ። ተባብረን አንድ ላይ ተያይዘን እናድጋለን ማለት ነው። ስለዚህ
እኔ አሁን በአንድ ስልክ ላይ ነው የምሰራው። ሌላ ስልክ ስገዛ ግን በሁለት ስልክ እየገዛው አሳያችኋለሁ። እያሳየው አከፋፈቱ እንዴት እንደሚከፈት እንዴት እንደሚሰራ አሳያችኋለሁ ማለት ነው። ስለዚህ በደንብ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ።